ነቅቻለሁ ይመስገን። ምን ነው የኔም በቤት ምን ነው ክሊዮፓትራ በሬ ላይ ምን ትሰራለች? ይቅርታ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። አንቺ ዛሬ እንደምትመጪ ባክ ሌሊቱን አድርገው ነበር። ነይ ወደዚህ አንዴ፣ ነይ ወደዚህ አንዴ፣ ነይ ወደዚህ፣ ነይ ወደዚህ። ኮረኮንቹን ልገልብጠው ከስር እኮ አስፋልት። ነይ 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 ወደ እኔ ጋር ልገልብጠው። ለክፉ ቀን ያስቀመጥነው ነው ለእንዳንቺ አይነቱ። አመሰግናለሁ። እኛ ነው የምናመሰግነው። ቸኮሌታማ ከለር ያለው ልጅ ምን ነው እንዳይመስልሽም እኔና አንቺ ብንቀባ እንደው አይበልብንና እኮ መኪና ይመጣ ታርክስ ባይ 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 ፒክ አረግሻለሁ ፒክ የኔ ጌታ ለምንድን ነው የውጭ በር የማይዘጋው? ሹልክ ብሎ ይወርዳል። የውጭ በር መዝጋት ግን ጥሩ ነው። እናቴ እብድና በር ሸብ ይወዳል። ውረድሽ ወንድ ነህ፣ አንተም ወንድ ነህ፣ እኔም ወንድ ነኝ። አንድ ቀን አንተም እንዲህ አይነት ነገር ውስጥ ሊያጋጥም ይችላል። አንድ ቀን ሁለታ ዋለ ልትለኝ ትችላለህ። አንድ ቀን እኔ አሟልጭ እንዲህ አይነት ሙልጭ አሟልጮኝ እኮ ያውቅ አሟልጭኝ እንጂ ፈንጠር አድርገኝ አንድ ፌርማታ ፈንጠር አድርገኝ እኔ ስከንፍ እመለሳለሁ። ስከንፍ እኔ ውረድ ካልከኝ እወርዳለሁ። አዳም ይዋረድ የምትል ከሆነ እወርዳለሁ። ሔዋን ትሳቅብን ልውረድ፣ ሔዋን ትሳቅብን አዳም እወርዳለሁ። አዳም አስብበት ግን እሺ እትዬ አስራት ወይስ ወይዘሮ አስራት ወደ እትዬ እየሄዱ ነው? የልጅ አይታችኋል? አበገና ነው። ይሄ ነው የመጀመሪያው። ምንድነው የምታደልድለው እያሉ አንተ ነገር ያለ የአባት ቤት መገነዣ አይደለም ብለና እንዴት ሰው እንዴት እንዴ የተገረዘበት አልጋ ላይ ተው ነውር ነው። ታው አቤት ተው። ይሄ ቤት ህዝብ ፊት እንዲ እንትን ማለት በልኝ አንድ ማቃት ልጅ አለች። አራፈኩ አሜሪካ ሄሎ ምን በክት ነው እንጂ እቆታናት ምን እዚህ ያሉ ምን አሰሩም ኤምባሲው መች በነፃነት ለምን እሺ ሄሎ ቀስ በይ እንጂ ጾታ ችግር የለውም። አሜሪካ ጾታ ችግር ሁሉም ታስተናግዳለች። ማን ወንድነስ ሴት ነገር ይሁን ወንደዛ በያ ቆፍጠን በል እሺ ምን ያህል ጊዜ አትሞክራለህ? ምንም እና እንዲሁ እንደ ደነስክ ነው የምትሄደው? እሺ ለማንኛውም የተወሰነ ጋይድን አደርግሃለን። እኔም ባልኖር እኔ ብታገኘኝ ጥሩ ነበር። ካለው ማለው ከሌሎም ሌሎችም ስላሉም ጋይድ ያደርጉሃል። ትምህርት እንዴት ነው? ቆንጆ ነው። የቤተሰብ አባል ነሽ? እኔም ቀያያ አክስት ልጆች አሉ። ከቤቱ ነው የሚጠቆር ነፍቃልኩሽ አይደል? ጣፋ እንዴት ነሽ? ስላንቺ ምንም አልነገርኳትም ማፊ። ስላንቺ ምንም ከፊትሽ ይነጥለኝ ፌስቡክ ላይ አይታ ነው። ፌስቡክ የሚባል ነገር ግን ታሪካችንን ዘርገፍ ሶስተኛው ዓለም ጦርነት በምን እንደምንሰጠቅ በፌስቡክ ነው። የኢትዮጵያን ፌስቡክ ግብጽ ታያለች። የዛን ጊዜ የዓለም ጦርነት ይነሳ። ምንም ብትል ነው ባንታ አልቀየምም። ቤት ለመኖር እንድጓጓ አረከኝ። እግዚአብሔር ያክብርልኝ። ያልሞከርሽው ነገር አለ ገና አይደል? ምን ማለት ያብራችሁ አድራችሁ ታውቃላችሁ? ያ 500 ብር ጥያቄ እኮ ነው። ያ 500 ብር ጥያቄ በስልክ ነው የሚመለሰው። ደዊ ከማን ጋር ማለት ከጮኛሽ ጋር ልጃገረድ ክላስ ከኢትዮጵያ ቀጥሎ ድንግል አንድ ተገኘ። ኢትዮጵያዬ እንዘምታለን ላንቺማ ኢትዮጵያዬ ላንቺ
አንቺማ እንዘምታለን ማማዬ ግንባር ቦታ እኮ ነው ኢንዱስትሪ ዞን ማለት እኮ ይሄ እኮ ነው ኢንዱስትሪ ዞን እኮ ነው ታዲያ የደበቀብሽን ነገር ለማግኘት ነበር ይሄን በደንብ ነው የምናወራው በኋላ ክላስ ይዘን ማን ነው ብቻችን እናወራለን አንቺ ነው ማስጨነቅሽ ታራ ምን ማለት ትጨነቂ እኔ ግን አልጨነቅም በቂጣ ነው ያደኩት እኔ አይሰማኝም እሺ ሉዝ ያደረኩትን በምንድን ነው የምትመልሰው ሄፒን እኮ ጨዋታው እንዴት ደስ እንደሚለኝ የለጋይስ ለምን ከከተማ እንወጣ ወንድ አርገሽዋል አንተ ወንድ አይደለ እንዴ በግ እንዴ ምንድነው እኔ እኮ ተሰበሰቡ ደስ አላችሁ ምንድነው ዳርዳርታው ማንንም የተከለውን እኮ ማንንም ሊለቅልቃችሁ ነው ይቅርታ እኔ መቤት በጣም ይቅርታ አድርጉልኝና ወንድ ነኝ እንዴ ፓስፖርት ያልታደሰም እንጂ ወጣን ነበር የሴት ነው መሰለኝ የሴት ጸጉር በጣም ረጅም ጸጉር አጋጥሞሻል አዎ የቱ ጋር እዚህ ጋር የቱ ጋር ከዚህ አልፏል ነው የሚባለው ለሁለተኛ ስንት ነገር አለ ሰው አንገናኝ እጮኛዋ ጠቅላላ የኢትዮጵያን የመብራት ኃይል እኔ ላይ አላበራም አንተ መብራት በጨለማ እንዴ ጠቅላላ 70 ምናምን ሜጋዋት አበራብኝ እኔ ደግሞ እኔ ወንድምሽ በቃ ሰላማዊ ነው ምናምን ብዬ ፏ ሲል ክርስቶስ መጣ ብዬ በርከክ ብዬ ለነሳ ተዘጋጀ ላስቆጥር ማለት ጌታው እኔን አርጋለሁ ብዬ ላስቆጥር በርከክ ሰ አጠገቧ እንዳትደርስ የሚል ቃልሳ ምን እኔ መጣችብኝ እንጂ አልርኩባት አይተሻል እንዴ እኔ ጡራለሁ ብዬ ነው ጡራለሁ የሴትም ጡራለሁ ሂጂ አለላተም ብዬ ነው አይደለም እንዴ በቃ አሰለፍ ቺፍ እንዴ ምንድነው ኧረ ተወኝ ቺፍ ለሉት ሙሉ ሳቀናብር ያደርኩትን ሙዚቃ ሴፍ ሳላረግ መብራት አልጠፋም እንዴ እኮ ለቀለሙ ዝቀባ ለሴፍቲ ብዬ ነው እኮ ባልቦላ እኔ ነኝ ያጠፋሁት እኔ ነኝ ያጠፋሁት አትነግረኝም እንዴ ማን ነው ነግረ አትነግረኝም ላጠፋ ነው ሴፍ የምታረጉትን ሴፍ አድርጉ ብላ አትናገርም እንዴ ተስማ መጀመሪያ ገንዘብ ሴፍ አድርግ እሱ አንተ አትነግረኝም እሺ አንተ አትነግረኝም እሱ ገንዘብ ያለኝ ሰው ነኝ ገንዘብ አለኝ በቃ ድንበር እያለፍክ ምን ድንበር አለ እኔ ምን ድንበር አለ እንዳልኩ የቀድሞ ባህር ኃይል እብዳልክ የቀድሞ ባህር ኃይል ወታደር ነኝ ብርቅ ነው አዎ ብርቅ ነው ባልቦላ ማጥፋት ለአንተ ብርቅ ነው አጥር መከልከል ለአንተ ብርቅ ነው ጽድ መቀረቀም ቀለም መቀባት ለአንተ ብርቅ ነው ሁሉ ነገር አንተ ብርቅ ለሊቱን ሙሉ ማቀናበር ምን ማለት እንደሆነ አታውቅም አንተ ለሊቱን ሙሉ ታጋር መኖር የምታድረው እንደውም ከአሁን ሰዓት በኋላ እዚህ ቤት ምንም ከርቃሚ ቀቢ አያስፈልግም ከዚህ ቤት ተባረሃል እኔ ሰው ገደልን አሰለፍ አለች እሷ እኛ ለመታ ነው የምታገባ ሂድ አንተ ሂድ አሰለፍ አንቺ እዛው ወድቃለች ቆንጆ ወድቃለች እሺ የቀድሞ ባህር ኃይል አይደል አንከር በላ ይኸውልህ ቺፍ ጠንከር በቃ እኮ እስኪ ጠንከር በል ይኸው አጠንክረኛ እኔንም ና በርታ በለኝ በርታ በስ ክፈተው እንግዲህ እሺ አቤል ስራ አሪፍ ነው መቼ ነው እንደዚህ ሆኖ ንብ ነው የነደፈ ትላንትና መልኳን በደንብ አይተሃል ሴት ነች አንተ ባለፈው ትዳር የለው ምናም ካልክ በኋላ ልጅ አገር ነች አያሪ እንስሳ ሁሉ ይወዳል ነፍሳት ጥሩ ነው ዮሐንስ
እንዴት ነው የነበርክ ሲነደፍ? አንተ ወንድም አይደለ እንዴ? ወንድም መከታ ነው ይባላል እንዴ? አብሮኝ ነበር ባይዘው ጠቁሞ ነው ያስነደፈ። ዱቤ ኤፍሬም የሰፈሩ ሰው ሁሉ ኤፍሬም በኤፍሬም ነው እንደዚህ እዚህም ልግለጠው ኤፍሬም እና ምን ይላል? እጅ ጽሑፍ ያንተ ነው እንዳክደኝ። ይኸውልህ ሰማይ ቆይ ኤፍሬም ይላል ኒያላ ሾላ እዚህ ጋር ደግሞ ለወጣ አደረከው ሾላ ኒያላ አልከው እንጂ ያው ነው። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በለኝ። ይሄ ሁሉ ኤፍሬም ያንተ ዕዳ ነው በል። ተናገረው። ይሄ ሁሉ ያንተ ዕዳ ነው በለኝ። ያንተን ነው ከፍላለሁ። ምን ችግር አትለይም እንዴ ታዲያ? ከፍላለሁ፣ ችግር የለውም። የመቼሽ መሰረት አተክሺ አተክሺ በቅርብ ነው ያገባሽው? እሱ ነው ትካዜ ወይስ መልሷ ነች? ስንት ጊዜ ሆነሽ ካገባሽ? አንድ ወር። ዋው ትኩስ ነው እያላችሁ ነው የምትኖሩት? አሁን ትዳር እንዴት ነው ስትባይ ምን ነው የምትባይ? ቆንጆ ነው። በጊዜ ነው የሚገባው። በጊዜ የሚገባው እንትን ሃኒ ሂጂ አሁን አልተመለሰም ምናምን ትላለች። እስካሁን ካልመለሳችሁ ትቆያላችሁ፣ ታዩታላችሁ። ቆይ እስቲ ፖኒ እንፈልጋለን። ፖኒ ጓደኛዬ ነዋሪ ነው ተከራይ ነው መጤ ነው? አይ አይደለም፣ የህይወት ጓደኛዬ፣ የመኝታ ጓደኛዬ። የመኝታ ጓደኛዬ በአደባባይ እፈልጋለሁ ማለት ትንሽ አይከብድም? ለሚሰማ ሰው ትንሽ ይከብዳል አይከብድም? ሰው ምን ያስባል? የሰው ልጅ ምን ይሰማዋል? የሰው ልጅ መኪና ውስጥ ቢገባል፣ የሰው ልጅ ከድልድይ ቢፈጠፈጥ፣ የሰው ልጅ ብዙ ነገር ምንም በማስመልከት ጽናት የሚባል ነገር አለ። የምንለፋው እኛ የሚፈልገው ሌላ። ማን ነው ፖኒ? ቅናት እንደዚህ ነው እንዴ? መሰለኝ ካነሰ ጨምራለሁ። ማንም ሰው የሚቀናብኝ አይመስለኝም። ባንቺ አይደለም በፖኒ ነው። ፖኒ እኮ ውሻዬ ነው። አውቃለሁ እባክሽ። ይሄ ውሻ ፈልገዋለሁ። እሱ ስራዬ ነው። ቀላል ነው። ስራ ማለት ስራ ነው። ውሻ መፈለግ ነው ስራ። ለምን አንበሳ አይሆንም? ላይሆን ተወጁ የለ? አዎ። እሺ በቂ ኢንፎርሜሽን ያስፈልጋል። የፖኒ ዝርያ ምንድነው? ሳትደብቂ ሳትዋሺ ነው የምትነግሪን፣ ለፍለጋው እንዲረዳን ማለት ነው። ጠቅላላ የፖኒ ዝርያ ምንድነው? አውሮፓ ነው? አሜሪካ ነው? እስያ ነው? አፍሪካ ነው? አፍሪካን ታያት ለካ አፍሪካ እኛ ነን። እንግሊዝ በፓውንድ ነው ክፍያው። ይወደድብሻል። ይሁን ፓውንድ ስንት ነው የምትከፊው? ፓውንድ የቢዝነስ ዘገባ አይተን ነው የምንነግርሽ። ኦኬ የፖኒ ልዩ ምልክት ምንድነው? ፖኒ ልዩ ምልክቱ ፖኒ ይሄ ነው። መጨረሻ ላይ ይሄን ተናግረው ነው የተከፋው። ፖኒ እንደዚህ አድርገው ነው። ፖኒ ይሄን ከለር ለብሷል፣ ፖኒ ይሄን ለብሷል የምትሉት። አንገቱ ላይ 5 ግራም የወርቅ ሐብል አድርጓል። 5 ግራም የወርቅ ይሄ ወርቅ መሀሉ ላይ ፒ የምትል ምልክት አለችው እኮ ወርቅ። ይሄ ገለውት ነው በቃ ማጅራቱን ብለው ትቦ ውስጥ ምንም በማያውቀው አስደፋችሁት። ገለውት ነው በቃ ገለውት ነው። እርማችሁን አውጡ በቃ። 5 ግራም በስቶ ነው ለውሻ 5 ግራም ወርቅ። አባቴ እኮ ነው ከእንግሊዝ ያመጣል። ለምን ከማርስ አይመጣም? የቤት እንስሳ እንዴ ምን አደረግናችሁ? ደረስንባችሁ? ሳንደርስባችሁ መተሽ የማይሆን ቃል ትናገራለሽ? ምንድነው? በቃ በዚህ ነው የሶስተኛው ዓለም ጦርነት የሚነሳው። በቃ እናንተ ውሻችሁ ላይ ወርቅ ካረጋላችሁ እኛ ደግሞ ለኛ ነው የሚጋባን እንላለን። ዓለም ትበጠበጣለች። ደሃ ስንት እቁብ ጥሎ ለሰርጉ ቀለበት ይገዛል፣ አዋቶ እቁብ ጥሎ ምናምን። እናንተ 5 ግራም ቃል ኪዳን እዚህ ላይ የደሃን ቃል ኪዳን ለውሻ አንገት